ሰላም ጥዕና በለ እዚ ቲቢኤስ ኢንተርናሽናል ኣብዚ ሰሙን የመና አተሓሳብ ጉዳይ ኮይኑ ዘሎ ናይ 12 ክፍሊ መልቀቕ ፈተና ማትሪክ መብርህ ክውና ዳይሬክተር ግልጋሎት ምዘናን ፈተናን ኢትዮጵያ ዶክተር እሸቱ ከበደ ዓዲምና ኣለና ንኽትከታተሉና ብኽብርነት ሰላም ጤና ይስጥልኝ ይህ ቲቢኤስ ኢንተርናሽናል ሰሙኑን እየተሰጠ ባለው አገር አቀፍ የ2018 ዓመተ ምህረት ፈተና ማትሪክ በትግራይ በተወሰነው የወረቀት ተፈታኞች የቀናት ለውጥ በትግራይ ተፈታኝ ተማሪዎች ከፍተኛ ተጽዕኖ እየፈጠረ ሲሆን የፖለቲካ ሽኩቻም ተጨምሮበት ይገኛል። በዚህ ጉዳይ መብራሪያ እንዲሰጡን ዶክተር እሸቱ ከበደ የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ጋብዘናል። እንድትከታተሉን እንጋብዛለን። አመሰግናለሁ ዶክተር። እጅግ አድርጌ አመሰግናለሁ። ዶክተር ወደ ዝርዝር ጥያቄዎች ከመግባቴ በፊት ሰሞኑን አንተም ሰምተው ይሆናል ግን ትግርኛውን ተርጉሜ የተወሰነ ሀሳቦች በትግራይ የትምህርት ቢሮ የተሰጡ ለትግራይ ተማሪዎች አለ። በእርግጥ አሁን ቀጥሎ ከትምህርት ቢሮ በተጨማሪ የትግራይ ካቢኔም የሰጠው መልእክት ያስተላለፈው ጥሪ አለ። የትግራይ ተማሪዎች ጉዳይ በሚመለከት የትግራይ የትምህርት ቢሮ የሰጠውን ኢንፎርሜሽን የተወሰነ ልስጥህና በአማርኛ ልንገርህና እዛ ላይ ጥያቄዎችን ልጠይቅ። የትምህርት ቢሮ እንደ ሌሎቹ የክልል ቢሮዎች በወረቀትና በኦንላይን ተፈታኞችን ለይቶ በሁለተኛ ሴሚስተር ጊዜ ያሳውቀዋል ይላል። የትምህርት ምዘናና ፈተናዎች አገልግሎትም ፈተናዎች አዘጋጅቶና ሳትሞ ዝግጅቱን ካጠናቀቀ በኋላ በወረቀትና በኮምፒውተር የሚፈተኑትን የት እና መቼ እንደሚወስዱ ከወር በፊት ግልጽ አድርጎልን ነበር ይላል። እስከ ሰኔ 15 ድረስም ምንም ልዩነት ሳይኖረን ከሚመለከታቸው ሁሉ በትብብር ስንሰራ ቆይተናል። ሰኔ 16 2018 ዓመተ ምህረት የኦንላይን ፈታኞች ሰኔ 16 2018 ዓመተ ምህረት የኦንላይን ፈታኞች ወደ ሁሉም የኢትዮጵያ ክልሎች ሲላኩ ወደ ትግራይ ክልል የተመደቡት ግን እንዳትሄዱ ተባሉ። ይህ ጉዳይ ተማሪዎች ሰምተው እንዳይጨናነቁ ስለሰጋን ይላል። ጉዳዩ በሽምግልና እንዲፈታ ጥረት ስናደርግ ቆይተን ከ5 ቀናት በኋላ ሰኔ 20 ፈታኞች እና የፌዴራል ፖሊስ አባላት ተልከው የመጀመሪያ ዙር ፈተና ከሰኔ 23 ጀምሮ በጥሩ ሁኔታ እየቀጠለ ይገኛል ይላል። በሁለተኛው ቀን ደውለው ደግሞ ወረቀት አንልክም፣ ሁሉም ተፈታኝ በኦንላይን ይፈተኑ ብለውናል ይሉና ከዚህ በኋላ ግን እንዲህ ያልናቸው እያለ ዝርዝር ሀሳቦች ይቀጥላል። የኔ ጥያቄ ዶክተር እስኪ የትግራይ የወረቀት ተፈታኞች ድንገት ወዳልተዘጋጁበት የበየነ መረብ ተቀይረዋል የተባለው እውነት ነው? ከሆነ ለምንድን ነው የተቀየረው? አመሰግናለሁ። የመጀመሪያ ፈተና ስራ የራሱ የሆነ ስታንዳርድ እና ሂደት አለው። ብድግ ብለህ ስለ ፈተና ተፈታኞችንም ይሁን የትምህርት ቤተሰብን እንዲህ ነው ማድረገው እንዲህ አላረግም የሚል ነገር የተቋሙ ሕግም ዲሲፕሊንም አይፈቅድም። ከዛ አንጻር በትግራይ ክልል ብቻም ሳይሆን በመላ ሀገሪቱ ተፈታኞችን እና የትምህርት ማህበረሰቡን ስለ ፈተናው ስለሚሰጥበት ሞዳሊቲ እና ከተፈታኞች ስለሚጠበቁ መብትና ግዴታዎች ስናብራራ ስናስረዳ ነው የቆየ ነው ማለት ነው። በዛው መነሻ በመላ ሀገሪቱ በኦንላይን የሚሰጠው የበይነ መረብ የምንለው ፈተና በመላ ሀገሪቱ ከሰኔ 23 ጀምሮ በ6 ዙሮች እስከ ሐምሌ 16 ድረስ የመጀመሪያ ዙር በተሳካ ሁኔታ ያጠናቀቅን ሲሆን ሁለተኛ ዙር ነገ የሚጠናቀቅ ይሆናል ማለት ነው። ይህ በመላ ሀገሪቱ እንደሚካሄድ ሁሉ በትግራይ ክልልም በተመሳሳይ መልኩ እየተካሄደ ይገኛል።
ወደ 14755 ተማሪዎች አካባቢ ከትግራይ ክልል በበየነ መረብ ለመፈተን የተመዘገቡት በሁሉም ተቋማት በሰላም እና በተሳካ ሁኔታ በአሁኑ ሰዓት እየወሰዱ ይገኛሉ ማለት ነው። በሌላ ጎኑ ደግሞ በመላ ሀገራችንም ለወረቀት የተመዘገቡ ተማሪዎች የወረቀት ፈተና እንደሚሰጥ ሁሉ በትግራይ ክልልም በወረቀት ለመፈተን የተመዘገቡ ተማሪዎች በወረቀት የሚወስዱ ማንም ተማሪ ከወረቀት ወደ ኦንላይን ተገዶ እንዲቀየር ከተለያዩ ሰዎች ጋር ኢንፎርማሊ ኦር ፎርማሊ በስልክ አውርቶ ከሆነ አላውቅም፣ ከኔ ጋር በስልክ ያወራኝም የለም፣ በስልክ የመለስኩለትም የለም። ይሄ ተቋም ደግሞ የኮሚኒኬሽን የራሱ ኮድ አለው። ስለዚህ ፈተናውን በወረቀት የተመዘገቡትን በወረቀት ነው የምንሰጠው እንጂ የተቀየረ ነገር የለም የሚለውን መያዝ ያስፈልጋል ማለት ነው። እዚህ ላይ ግን ልብ ልሉ የሚገባ አንድ ነጥብ አለ። ፈተናው በኦንላይን 6 ዙሮች ይሰጣል። 6 የተለያዩ ጊዜዎች 3 ቀን እያለ ይሰጣል። በወረቀት 4 ዙሮች ይሰጣል። የወረቀቱ ለተፈጥሮ ሳይንስ 1 ዙር አለ፣ ለማህበራዊ ሳይንስ 1 ዙር አለ፣ 2ኛ ዙር፣ 3ኛ ዙር ደግሞ በቀድሞ ስርዓተ ትምህርት የተማሩ በተለያዩ ክልሎች ላይ ያሉ የተንተባጥበው የቀሩትን አንድ ላይ የምንፈትንበት ወደ ከ19,000 በላይ ተማሪዎች አሉን። 4ኛ ዙር ደግሞ ፈተናውን በምንሰጥበት ወቅት በተለያየ ምክንያት ሳይፈተኑ የሚቀሩ በማህበራዊ ችግር፣ በጤና ችግር፣ ማህበራዊ የምንለው ቤተሰብ አካባቢ በሚገጥም እንደዚሁም ደግሞ በፈተና ማዕከላት ላይ በሚፈጠሩ ቴክኒካል ምክንያቶች የሚቀሩ 3፣ 4፣ 5፣ 10 ወይም ሙሉ ትምህርት ቤቱን የቀረ ካለ ሰብሰብ አድርገን የምንፈትንበት 4ኛው የወረቀት ዙር አለን ማለት ነው። በወረቀት የተዘጋጀ ፈተና ዙር አለ። እነዚህ ዙሮች በምናይበት ሰዓት ለምሳሌ በኦንላይን የመጀመሪያ ዙርም 2ኛ ዙርም የማይፈተኑ በ3ኛ ዙር ብቻ የሚፈተኑ አሉ። የመጀመሪያም 2ኛም 3ኛም ዙር የማይፈተኑ 4ኛ ላይ ብቻ የሚፈተኑ አሉ፣ ወይም 5ኛ ላይ ብቻ የሚፈተኑ አሉ ማለት ነው። 5ኛ ዙር ላይ የሚፈተን ትምህርት ቤት ካለ ወዘሪቲዝ በኦሮሚያ ይኖር፣ በአማራ ይኖር፣ በትግራይ ይኖር ያ ተማሪ ከሌሎቹ ተማሪዎች ወደ ኋላ ዘግይቷል ማለት ነው። ቅድም ካነሳው አንፃር ማለት የጊዜ መዘግየት ከተነሳ ማለት ነው። የጊዜ ለውጦቹ በማንኛውም ሰዓት ላይ አለ። ፓራሌሊ ነው የሚሰጠው። ፈተናዎቹ ኢኩቫለንት ናቸው። ፔዳጎጂካል ተርምስ ፍትሃዊ፣ ደህንነቱና ምስጢራዊነቱ የተጠበቀ የተማሪዎችን የመማር ብቃት ወይም አጥጋቢ የመማር ብቃትን ሊመዝኑ የሚችሉ በዘርፉ ባሉ አንቱታን ባተረፉ ባለሙያዎች የተተቹ የተገመገሙ አርትዖት ስራ የተሰራባቸው ወጥ ጥያቄዎች ተዘጋጅተው የሚተዳደሩ መሆኑን በዚሁ አጋጣሚ ለማስገንዘብ ነው ማለት ነው። ምናልባት በ4ኛ ዙር የወረቀት ፈተና ላይ የትግራይ ክልል ላይ ያሉ በወረቀት ያሉትም አንድ ላይ ከሐምሌ 22፣ 23 እና 24 ላይ ይወስዳሉ ብለን ስንገልጽ ገና ከዚህ መግለጫ በኋላ ጥያቄ የምናዘጋጅ ለትግራይ የተለየ ፈተና እንደምናዘጋጅ አድርጎ የሚገልጹ ሰዎች የተወሰነ የደወሉልኝ ነበሩና ይሄ ስህተት ነው። እኛ ፈተና አሁን አይደለም የምናዘጋጀው። ዓመቱ ሙሉ ይሄ ተቋም ፈተና ሲያዘጋጅ ለፈተና አስተዳደር የሚያስፈልጉ ነገሮችን ሲሰራ የሚቆይ እንጂ ፈተና መሀል ከገባ በኋላ ፈተና የሚያዘጋጅ ተቋም አድርጎ መገመትም ትንሽ ስለተቋሙ በአግባቡ እኛ አልገለጽንም፣ ብዙ ሰዎች ስለተቋሙ አላወቁም የሚል አሳይሜንት የሚሰጠን ነው ማለት ነው። እንደው በአጭሩ ለመንገር ይህ ተቋም ስራ ከጀመረ ዓመቱን ቢጠቅስ ከ1938 ዓመተ ምህረት ጀምሮ ስራ ላይ ያለ ተቋም በዚህ ረዥም ጊዜ ሲቆይ ብዙ ጊዜ ብዙ ውድቀቶችን ብዙ ስኬቶችን አብሮ በማሳለፍ እጅግ የካበተ ልምድ ያለው በየጊዜው ደግሞ እየተሻሻለ የመጣና አሁንም ሊሻሻሉ የሚገቡ ነገሮችን ለማሻሻል
እየተጋ ያለ ተቋም በመሆኑ እንደ ተቋም ከታየ ታሪክ ያለው በጣም ረጅም እንትን ስለሆነ እንደዚህ አይነት በጣም ቀላል የሆኑ ነገሮችን ይሰራል ብሎ መገመት በጣም አዳጋች ነው የሚሆነው ማለት ነው። ስለዚህ ቀድሞ የተዘጋጁ ለማንኛውም ለኢትዮጵያ ውስጥ ላሉ ተማሪዎች ሁሉ ሊሰጥ የሚችል የተጻፈ የተገመገመ እና አርትዖት ስራ የተሰራለት ፈተና አለን። ከዛም አልፎ መጠባበቂያ ሁሉ አለ። ከነዛ ፈተናዎች ፑል ውስጥ ይወጣና ለትግራይ ክልል ብቻ ሳይሆን ሌሎችም ክልሎች ላይ ላሉ ቅድም ለነገርኩ ሰዎች ጭምር ተማሪዎች ጭምር የሚሰጥ ፈተና ነው የሚለውን ሰው እንዲረዳልን እንፈልጋለን። ምናልባት ከዚህ አግባብ አንድ የተወሰነ ነገር ላነሳለ እፈልጋለሁ። ለምሳሌ በተለያየ አጋጣሚ ቅድም አንተም ስታነሳ ስለነበረ ለምሳሌ ቤተሰብ ለመጠየቅ አጋጣሚ ለቅሶ፣ ሰርግ እንደዚሁም ደግሞ የተለያየ የቤተሰብ ግንኙነት ጉዳይ ላይ ወደ ደቡብ የተለያዩ ክልሎች ወደ ሲዳማ በተለይ ደግሞ በብዛት ወደ አዲስ አበባ፣ ኦሮሚያ ክልልም አማራ ክልልም የመጡ በትግራይ ክልል ላይ ያሉ የነበሩ የ12ኛ ክፍል ፈተና ለመፈተን የተመዘገቡ ተማሪዎች አሉ። እነዛ ተማሪዎች ተመልሶ ሲሄዱ ጊዜው ስለማይፈቅድላቸው ባሉበት ሆኖ ለመፈተን ሲጠይቁ እኛ ቀጥታ ነው የፈቀድንላቸው ማለት ነው። ስለዚህ አዲስ አበባ ላይ ሆኖ አሁን በጣም ብዙ የሚፈተኑ አሉ። ኦሮሚያ ላይ በተለያዩ ዞኖች ላይ ባሉ መፈተኛ ማዕከላት ላይ የሚፈተኑ አሉ። አማራ ክልል የሚፈተኑ አሉ። ሲዳማ ላይ ማዕከላዊ በተለያየ ቦታ ላይ የሚፈተኑ የትግራይ ላይ የነበሩ ግን የተመዘገቡ ተማሪዎች አሉን ማለት ነው። ይህንኑ ነው ባጭሩ ያው ዋናው ነገር በወረቀት ለመፈተን የተመዘገቡና የተዘጋጁ የነበሩ ልጆች ወደ በየነ መረብ እንዲመለሱ የተሰጠ ውሳኔ የለም። የተደረገ ኮሚኒኬሽንም አይኖረንም። በዚህ ሰዓት ላይ በወረቀት ለመፈተን የተመዘገቡ ተማሪዎች ሁሉ በራሳቸው በግል ምክንያት ካልቀሩ በቀር በፈቃዳቸው ካልቀሩ በስተቀር አንድም ተማሪ ሳይቀር በወረቀት እንፈትናቸዋለን። በኦንላይን የተመዘገቡትን ደግሞ ሙሉ በሙሉ እስከ መጨረሻው ድረስ በኦንላይን እንፈትናለን። ይሄን የተለየ ነገር ለትግራይ ተወላጅ ለሆኑ ወይ ትግራይ ክልል ላይ ላሉ ልጆች የምናደርግ ሳይሆን ለማንኛውም በኢትዮጵያ ክልል ውስጥ ባሉ መፈተኛ ማዕከላት ላይ ለሚፈተኑ ተፈታኞች የምናደርገውን ያንኑ ነው የምናደርገው የሚለውን በደንብ ተፈታኞችም የተፈታኝ ቤተሰቦችም እንዲገነዘቡ። ከ22 ወደ ከሐምሌ 22 እስከ 24 ለምን ተቀየረ? ቀደም ብሎ ለምን ያልተካሄደው? በተለይ መንገድ ተቀየረ የሚለው ቃል እንግዲህ ተራዘመ። ኦኬ ምን እንዴት መሰለ ፈተና በመደበኛ ፕሮግራም እንሰጣለን በሚል ኮሚኒኬት ያደረግነው የመጀመሪያ ልንገርና ከሐምሌ 24 ነው ከሰኔ 24 እስከ ሐምሌ 17 የመጀመሪያ ኮሚኒኬሽናችን ሰኔ 24 እስከ ሐምሌ 17 ኋላ ላይ መፈተኛ ማዕከሎቻችን እጅግ ሰፉ። እስካሁን ባለው ወደ 200 ምናምን ማዕከላት ነው ስንሰጥ የነበረው። ያ ማለት በ2014 ጀምሮ ወደ ዩኒቨርሲቲዎች ካሰባሰብን በኋላ አሁን ባለው ኢንፍራስትራክቸር እና አሳቢ ደረጃ ከ605 በላይ መፈተኛ ማዕከላት ላይ ሰጥተናል። የመፈተኛ ማዕከላት ቁጥር እጅግ በዛ። ከ605 በላይ መሆናቸው አይደለም። ከዛ ውስጥ ወደ 518ቱ በየክልሉ ነው ያሉት፣ በየወረዳው ነው ያሉት። ስለዚህ የፈተና ማዕከላቱ እየሰፉ በመጡ ሰዓት ላይ አስፈላጊ የሆኑ ሎጂስቲኮችን ከዛ ጋር ተያያዥ የሆኑ ፈተናው ደህንነቱ ተጠብቆ ምስጢራዊነቱ ተጠብቆ ፍትሃዊ በሆነ አግባብ ለሁሉ እንዲሰጥ በማድረግ ረገድ የመጀመሪያ ለውጥ ያደረግነው ከ24 ወደ 23 ነው የሳበው። ከ17 ወደ 16 ነው የሳበው። ይሄ ጥያቄ አልተጠየቀም። ለምን አረጋችሁ ተብሎ ማለት ነው። ይህንን አድርገን የኦንላይኑን በዚህ ከጀመርን በኋላ በወረቀት የምንሰጠውን ፈተና ደግሞ እንደዚሁ ስንገመግም ከሎጂስቲክ አሬንጅመንት ጋር ከተለያዩ ሁኔታዎች ጋር ስንመዝነው ተማሪዎቹ በተረጋጋ ሁኔታ ውጤታማ በሆነ ሁኔታ ለመስጠት የሚያስችል አሬንጅመንት መስራት ያስፈልጋል ማለት ነው። አንዱ የአንዱን ሳይረብሽ
መስጠት የሚያስችል አሬንጅመንትስ በምንፈጥርበት ሰዓት ላይ በአራቱ ዙሮች ያሉ መፈተኛ ማዕከላትን ታሳቢ ያደረገ ድልድል እንደገና ሪቪዚት ነው የተደረገው እና በዛ መካከል በትግራይ ክልል ላይ ያሉ በወረቀት የሚሰጡ ፈተናዎችን ከሐምሌ 22 23 እና 24 ላይ በሚሰጠው ማድረግ አንድ የመጀመሪያ ነምበር 1 ተማሪዎቹን ይጠቅማል የሚል እምነት ስለያዘ ነው። ያ ማለት ምን ማለት ነው? ያው አንተም በትምህርት ነው ያለፍነው፣ ሁላችንም በትምህርት ነው ያለፍነው እና ለፈተና እኮ አንድ ቀን አይደለም ጠዋት ይሰጥ የነበረ ፈተና ከሰዓት ሲሆን ኢትስ አድቫንቴጅ እንጂ ተማሪዎቹ ዲስአድቫንቴጅ የሚያደርጋቸው አይደለም። የተማሩት ይታወቃል፣ ምን እንደሚፈተኑ በተለያየ ጊዜ ላይ እየገለጽን ነው የመጣ ነው። ስለዚህ በእነዚህ በተሰጡት በ3 እና 4 ቀን ውስጥ ተጨማሪ ምናልባት ያልሸፈኗቸው ቦታ ጨምሮ ድጋሚ ማየት ያለባቸው ቦታዎችን እንደገና አይተው ተረጋግተው እኛ ባሳወቅናቸው ቦታዎች ላይ መቀሌ ዩኒቨርሲቲ እና አክሱም ዩኒቨርሲቲ ላይ መጥተው ይፈተናሉ። ይሄ ለተማሪዎቹ የበለጠ ይጠቅማል እንጂ አይጎዳም። ተማሪዎቹን ይጎዳ የነበረው መቼ መሰለ? ሰኔ 23 ላይ እሰጣለሁ ብዬ ሰኔ 10 ነው የሚሰጥህ፣ ሰኔ 7 ነው የሚሰጥህ ብዬ ወደፊት ብስበው ግን ምናልባት እነዚህ ቀናት ውስጥ የተወሰኑ አጠሬራ አውጥቶ የተወሰኑ መስታወሻዎችን አውጥቶ ይከልሳለሁ ያለ ልጅ ሳይከልስ ቀኑ ይደርስበታል። ወደኋላ በሳብኩ ቁጥር ለልጆቹ ይጠቅማል፣ ለወላጅ ይጠቅማል። ቢኮዝ በአጭር ጊዜ ውስጥ እየደገፈው የነበረውን ድጋፍ የተወሰኑ ቀናት ውስጥ ቀረብ ብሎ ልጁ የበለጠ ውጤታማ እንዲሆን ቀረብ ያለ ድጋፍ እንዲያደርግም ትንፋሽ የሚሰጥ ነው የሚሆነው፣ ጊዜ የሚሰጥ ነው የሚሆነው እንጂ ተማሪዎቹ ላይ የተለየ ጉዳት ያመጣል። እንደውም ወደፊት የመጡት ነበሩ መክሰስ የነበረባቸው መጠየቅ የነበረበት ለምን እኛን ወደፊት አምጥታችሁ እነሱን ወደኋላ በማድረግ የተለየ ጥቅም ሰጣችሁ ተብለን ቅሬታ ይቀርባል የሚል ጭንቀት ነው እንጂ የነበረብን፣ ስጋት ነው እንጂ የነበረብን። እንደውም ወደኋላ አረጋችሁን ተብሎ ቅሬታ ይቀርባል አይደለም። እንደውም ምስጋና የተለየ ጥሩ አይታችሁናል ተብሎ የተለየ ምስጋና ይቀርብልናል ብለን ነበር ያሰብነው። this is from bottom of my heart ማለት ነው። ዶክተር 2 ጥያቄዎች አሉኝ። ከሁለት የውስጥ አዋቂዎች ነው የሚሉ ከትግራይና ከአዲስ አበባ። ከትግራይ ልጀምር። ምናልባት እዚህ ትግራይ ውስጥ አሁን ለምን ወደ ሐምሌ ሄደ የሚሉ ሰዎች ቀደም ብሎም የትግራይ ትምህርት በአጠቃላይ 12ኛ ክፍል ማለት አይደለም የእናንተን ቀደም ብሎ ግንቦት ላይ እንዲዘጋ ችግር አለና ዝጉልን ብለው አስበው የነበረ መሪዎች አሁን ይህንን ወደ ሐምሌ ሲሄድ በጣም ስለማይመቻቸው ካላቸው የውጊያ ዕቅድ ነው የሚሉ የውስጥ አዋቂዎች አሉ። አዲስ አበባ አካባቢ ደግሞ አሁን የሰማሁት ደግሞ ምን የሚሉ አሉ? የትምህርት ምዘናና ፈተናዎች አገልግሎት የወረቀት ጉዳይ ቀድሞ እኩል ከትግራይ ጋር ቢልከው እምነት ስላላሳደረ በትግራይ ፖለቲካ ሁኔታ ስለማያምናቸው ያወጡብናልና ሀገራዊ ፈተናውን ይረብሻሉ ብለው አስበን ያልሰጠው የሚላሉ። እዚህ ጋር አስተያየት አለ? የመጀመሪያ ጄኑዊን አስተያየት ልስጥ። በፈተና ጉዳይ ላይ ፈተና ስታስፈጽም በተለየ ሁኔታ የምታምነውና በተለየ ሁኔታ የምትጠረጥረው ሰው የለም። በሌላ አገላለጽ በፈተና ላይ መልአክና ሰይጣን የለም። በፈተና ላይ ሰዎች ናቸው ያሉት። ፈተናውን ደህንነቱንና ምስጢራዊነቱን ጠብቆ ለመስጠት የሚያስችል ስራ በ2 እና በ3 ቀን አይደለም የምትሰራው። የዛሬ ዓመት ጨምሬ ነው የምትሰራው። ምን ይገጥመኛል ብዬ ማለት ነው። ፈተና መስረቅ ሊገጥመኝ ይችላል፣ ሰው ምን አረጋለሁ? ፈተና ኩረጃ ይገጥመኛል፣ ሰው ምን አረጋለሁ የሚለው በተደጋጋሚ እየመከርን ነው የመጣ ነው። ስለዚህ ለትግራይ የተለየ ፈተና ለመስጠት ታስቦ የተደረገ አይደለም። ምናልባት ከሌሎች ጋር ብንሰጥ ትግራይ ላይ የፈተና ደህንነት ኢሹ ሊገጥመን ይችላል። ይሄን የሚጠረጥሩ ሰዎች ለራሳቸው ሊኖሩ ይችላሉ። በእኛ ግን ያየ ነው የኛ የተቋም ግምጋማ እንግዲህ በኢትዮጵያ ውስጥ ፈተና የሚያስተዳድረው የተቋም ነው። ከሚመለከታቸው ባለድርሻ አካላትም ጋር ተመካክረን የተሻለ ሎጂስቲክ ተማሪዎቹን በተሻለ ሁኔታ ተረጋግተው ለመፈተን የሚያስችል ሁኔታ መፍጠር የምንችለው በ22 ላይ ብንሰጥ ለወላጅ ለተማሪም ለእኛም ጥሩ ጊዜ ነው የሚል ነገር ነው ያየ ነው። አይ ዶንት ኖ ይሄንን አዩት እንጂ ለምሳሌ በአንድ 5 ክልሎች ላይ ያሉ 6 መፈተኛ ማዕከላትን ከዚህ ጋር አምጥተን እንፈተናል። ይሄ ፈተና እኮ የሚፈተነው የትግራይ ክልል ብቻ አይደለም፣ ሌሎች ክልልም ላይ ያሉ ተፈታኞች ይፈተናሉ። ቁጥራቸው ግን የትግራይ ክልል አይደለም፣ በጣም ጥቂት ነው የሚሆነው። በብዛት ያለው የትግራይ ክልል ነውና ይሄ እንዴት መሰለ
በቃ እኛ የምንፈትነው ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ኢኮኖሚክስ እና እነዚህ ሂስትሪ፣ ጂኦግራፊ ነው። በቃ እኛ ስለ ህወሓት አንፈትንም ወይም ስለ ፖለቲካ ድርጅት አንፈትንም። ስለዚህ ልጆቹ የሚፈተኑት ስለ ፊዚክስ ነው፣ ቬሎሲቲ፣ ስፒድ እንደዚህ የምንለው ስለ ሂሳብ ነው። እንደዚህ የተማሩትን ነገር ነው እንጂ የምንፈትነው። ስለዚህ በእነዚህ ትምህርት ላይ አምጥቶ የተለያየ በፖለቲካ ሂደት ላይ የሚገመገሙ የሚስተዋሉ ነገሮችን አምጥቶ እዚህ ላይ መዶረት ልጆቹ ተረጋግተው እንዳይፈተኑ ወላጅ ረዥም ዓመት ልጁን ለማስተማር ኢንቨስት ያደረገበት ላይ በልጅ ላይ ለመቀለድ የሚደረግ ነገር ነው። ስለዚህ ስቶፕ ኤኒ ጋምብሊንግ፣ በቃ ይሄ ልጆቹ ላይ የሚደረገውን ጋምብሊንግ እናቁ። ለሌሎቹ ነው የሚነግረው። አሁን ልጆቹ ተረጋግተው ይፈተኑ። እኛ በኦንላይን ለመፈተን የገቡ ልጆችን በተረጋጋ ሁኔታ በኦንላይን እንፈትናቸዋለን። ከአስፈታኞች ጋርም ባሉ አስፈታኝ ተቋማትም ጋር በየዕለቱ እንገናኛለን። ይህንንም እያደረግን ነው። ዛሬ ጠዋት የተወሰኑ ተማሪዎችን ሁሉ አናግራለሁ። በጣም በተረጋጋ ሁኔታ በሁሉም ማዕከላት ላይ ልጆቹ በሰላም እየተፈተኑ ነው ያሉት። አድግራትም ላይ፣ መቀሌም ላይ፣ አክሱም፣ ሌሎቹም ላይ በተረጋጋ ሁኔታ እየተፈተኑ ነው ያሉት። ስለዚህ እንደዚህ ተረጋግተው የሚፈተኑ ልጆችን አንረብሻቸው። ልጆቹ ዛሬ እየረበሽናቸውን ችሎ ይፈተናሉ። ነገ ግን ዛሬ ያደረግንባቸውን ይመልሱልናል እና እኛ ባለንበት ቦታ ላይ አሁን የፌዴራል መንግስት ለልጆቹ የወሰነውን ውሳኔ ይሄንን በቀና ልቦና ይሄ ፖለቲሳይዝ አድርጎ የማይመለከቱ ጉዳዮችን ሁሉ አምጥቶ ከመረበሽ ይልቅ በቀና ልቦና ተቀብሎ ልጆቹ ተረጋግተው እንዲፈተኑ መደገፍ ግን ዋይዝነስ ነው የማስበው። ሌላው ከክልሉ በተለያየ ምክንያት ወደ አዲስ አበባ የመጡ ተፈታኝ ተማሪዎች አሉ። በተለያየ ምክንያት መጥተው መመለስ ያልቻሉ ተማሪዎች አሉ። እነዚህ እየተስተናገዱ ነው። በተለያየ ምክንያት ከትግራይ ብቻ አይደለም አዲስ አበባ የሚመጡት፣ ከተለያዩ ክልሎች እዚህ የመጡ ልጆች አሉ። ባይዘዌ ሪፉጂስ አሉ። እዚህ የመጡትን ልጆች በተለያየ ምክንያት አዲስ አበባ ሲመጡ አዲስ አበባ ላይ፣ ሐዋሳ ሲኖሩ ሐዋሳ ላይ፣ በሄዱበት ቦታ ላይ የመጡበትን ምክንያት አብራርተው ሲሄዱ እንፈትናለን። ይሄ ለትግራይ ልዩ መሆን የለበትም፣ ለሌላም እያደረግን ያለ ነው። ከትግራይ አንጻር ግን የመጡ ልጆችን አዲስ አበባ የመጡትን ተቀብለን እየፈተናቸው ነው። ወደፊትም አሁን ባለው ሂደት ላይ ከመጡና ስለመጡበት ሁኔታ ላይ ማብራራት ከቻሉና ቀድሞ የተመዘገቡ መሆናቸውን የምዝገባ አይዲ ካርዳቸውን ማሳየት የሚችሉ ወይም ቁጥሯን ማስታወስ የሚችሉ እስከሆኑ ድረስ አዲስ አበባም ላይ ሌላም ጋር እየፈተናቸው ነው። ወደፊትም እንፈተናቸዋለን። ይህንን በደንብ ማወቅ አለባቸው ማለት ነው። ይሄ የፌዴራል መንግስት ቁርጠኝነት ነው። ውሳኔም የተሰጠበት ጉዳይ ነው። የፈተናዎች አገልግሎትም የሚሰጠው ጉዳይ ነው ማለት ነው። የመጨረሻ ጥያቄ ኦፍኮርስ በተደጋጋሚ አቅርበዋል። አሁንም እየሰማሁ ነው። ግን አሁንም ለተፈታኝ ተማሪዎችና ለወላጆች እንዲሁም በተለይ ለትግራይ ማህበረሰብ የምታስተላልፈው መልእክት በተጨማሪ እድል ስጥ። መልካም። የመጀመሪያ ከዙር ጋር በተለያዩ ዙሮች ከመሰጣት ጋር ነው ኮንፊዥኑ እየተነሳ ያለው። 2015 አይ ቲንክ 2015 ላይ ትግራይ ላይ 2 ጊዜ ፈተና ሰጥተናል። ሁሉም ክልሎች ከተፈተኑ በኋላ ነበር የሰጠነው። አንዱን ፈተና እንደውም ሌሎቹ ክልሎች ሳይፈተኑ መሀል ላይ ነበር የሰጠነው። ያኔ ለምንድን ነው ይህን ጥያቄ ያላነሳነው? አምና 2017 ላይ አማራ ክልል ሁሉም ክልሎች ከተፈተኑ ከ15 ቀን በኋላ ነው የሰጠነው። አማራ ክልል ይሄ ጥያቄ አልተነሳም። ለዛውም በወረቀት ነው የሰጠነው። 2014 ላይ ወደ 54,000 አምና አማራ ክልል ወደ 5400 ምናምን ተማሪዎችን 2014 ላይ ወደ 54,000 ኦሮሚያ ክልል ላይ የነበሩ ልጆችን ከወር በኋላ ቆይተን ነው የሰጠነው። ኦሮሚያ ክልል ያን ይህንን ጥያቄ አላነሳም፣ ሌላም አላነሳም። ትግራይ ክልልም 2015 ላይ ይህን ጥያቄ አላነሳም። ዛሬ ለምንድን ነው 3 ወር 4 ቀን ስለቆየ ለምንድን ነው ጥያቄ አድርጎ ማንሳት የተፈለገው የሚለው የማይገባ የፖለቲካ ትርፍ ከማይገኝበት ቦታ ለማግኘት መጣር። ይሄን ጀስት ሃንድ ኦፍ ፖለቲካል ጌሞችን እዛ አድርጉ። እኛ የትግራይ ላይ ያሉ ልጆችን መዝግበናል።
በቀና ልቦና አንድም ተማሪ ሳይቀር በበየነ መረብ የተመዘገበውን በበየነ መረብ እንሰጣለን። በወረቀት የተፈተነውን አንድም ተማሪ ሳይቀር በወረቀት እንሰጣለን። ተማሪዎቹ ግን በግል ፍላጎታቸው ምክንያት ወይም በግል ፈቃዳቸው ምክንያት ሲቀሩ ደግሞ ያ መብታቸው አስገድደን የምንሰጠው ፈተና አይኖርም። ይሄንን ወላጆች እንዲገነዘቡልን እንፈልጋለን ማለት ነው። ሁለተኛ ዙሩን አሁንም ድጋሚ ማነሳው እዛ ዙር ላይ በዚሁ በኦንላይን ፈተና ራሱ እኮ የመጀመሪያ ዙር ላይ የማይፈተኑ አሉ። እዚሁ ትግራይ ሁለተኛ ዙር ላይ የሚፈተኑ አሉ፣ ሶስተኛ ዙር ላይ የሚፈተኑ አሉ፣ አራተኛ ዙር ላይ የሚፈተኑ አሉ። ለምን እነሱ ላይ አላነሳንም? አልዘገጁም ወይ? እነሱስ በወረቀት እኮ የተፈጥሮ ሳይንስ ቀድሞ የማህበራዊ ሳይንሱ ቀጥሎ ነው የሚመጣው። እንደዚሁ በአሮጌ ካርክለም የሚፈተኑ ልጆች እኮ በአራተኛ ዙር ነው የምንፈትናቸው። እነሱ ላይ የተፈጥሮ ሳይንስ ተማሪዎች አብዛኛው አሁን ለምሳሌ አማራ ክልል ወደ 19,000 ተማሪዎች አሉ። አሁን የሚፈትነው ማለት አማራ ክልል ላይ 19,000 ተማሪዎች አንደኛ ዙር ላይ መፈተን ሲገባቸው ወይም እየቻሉ የፈተና ዙሩን አሬንጅመንት ከአስተዳደሩ ጋር ለማሳለጥ እና ልጆቹም ተረጋግተው የሚፈተኑበትን ምቹ ሁኔታ ለመፍጠር ስንል አራተኛ ዙር ላይ ነው የምንሰጠው። 10 ምናምን ቀን ዘግይቶ አማራ ክልል ላይ እንፈትናለን። አማራ ክልል ብቻ አይደለም፣ በዚህ ዙር ላይ የሚፈተኑ የሌሎች ከተለያዩ ክልሎች የሚመጡ ልጆች የናቹራሎቹ መጥተው ከሶሻሎቹ ጋር አንድ ላይ ሆነው አራተኛ ዙር ላይ ይፈተናሉ። ለምን እዚህ ላይ ጥያቄ አላነሳንም? ምንም። ስለዚህ ምንድነው የገባው? ይሄ የዙር ሽግሽጉ የመጣው በተለየ ሁኔታ የትግራይ ልጆችን ለመጉዳት ነው፣ ሌላ የፖለቲካ ንግድ ለመነገድ የሚል ያልተፈለገ ጥርጣሬ ውስጥ በመግባት ነው። እኔ ለትግራይ ክልል ላይ ላሉ ለታናሽ እህቶቼ እና ወንድሞቼ ማስተላልፈው ለነዛም ልጆች እናቶችና አባቶች ወይ ወላጆች ማስተላልፈው ይሄ እነሱ የሚፈተኑበት ፈተና እነሱ ብቻቸው ሳይሆኑ ሌሎችም የኢትዮጵያ ክልሎች ውስጥ ያሉ ተማሪዎች አንድ ላይ የሚፈተኑበት ለነሱ ተብሎ ብቻ በተለየ ሁኔታ ያልተዘጋጀ ቀድሞውኑ አጠቃላይ ኢትዮጵያ ተማሪዎች ይፈተናሉ ተብሎ የተዘጋጁበት በፍትሃዊነት የሚሰጥ ወደኋላ ደግሞ የተወሰኑ 4 ቀን መዘግየቱ ደግሞ ለተማሪዎቹ የዝግጅት ጊዜን የበለጠ የሰጠ የጠቀመ እንጂ የጎዳ ባለመሆኑ ይሄንን በመገንዘብ ደግሞ ተራዘመ በሚል ባለመዘናጋት ተማሪዎቹ በአግባቡ እንዲዘጋጁ በመደገፍ የበለጠ ውጤታማ እንዲሆኑ በጋራ ተጋግዘን ብንሰራ ከዚህ መካከል ነገ ሀገርን የሚረከቡ ከሀገር አልፎ በአፍሪካ በዓለም ላይ ሚናቸውን የሚወጡ ምሁራን፣ መሪዎች፣ ባለሀብቶች የሚወጡበት ስለሆነ ዛሬ ስለምንዘራው ዘር ጥንቃቄ ብናረግ እና በማስተዋል ለልጆቹ በሚጠቅም መልኩ ብናረግና ሌሎች ለፖለቲካ ትርፍ እናገኛለን ብሎ የሚያስቡ አካላት ደግሞ ሌላ ለፖለቲካ ትርፍ በሚሰጥ ሜዳ ላይ ሄደው እንዲጫወቱ ነው የምነግረው። በተለይ ከቲፒኤልኤፍ እና ከሌሎች አካላት ላይ ያሉ አካላት ትንሽ ከዚህኛው ሌላ ነገር ጨዋታ ቢደረግ ጥሩ ነው ብዬ ነው ማስበው። ከኔ አንጻር ግን ይህንን ጉዳይ በጥሞና በተረጋጋ መንፈስ የፌዴራል የፈተና ግብረ ኃይል በክቡር ትምህርት ሚኒስትር ክቡር ፕሮፌሰር ብርሃኑ ነጋ የሚመራው በጥልቀት ገምግሞ ፈተናው በዚህ ሁኔታ ቢሰጥ ለተማሪዎቹ የበለጠ ይጠቅማል በሚል በሰጠው አቅጣጫ ለሁሉም ተማሪዎች የምንሰጥ መሆኑን በአክብሮት በትህትና ነው የሚገልጸውና ይሄን የተቸገረ ሰው ካለ በሚመቸው መንገድ እኔን ማግኘት ይችላል፣ መጠየቅ ይችላሉ። ዛሬ ጠዋትም የተወሰኑ ሰዎች መጥተው አንተም ነበርክና ይሄንን ነው የነገርኳቸው። እንደዚህ አልተነገረንም ነው ያሉት። ምናልባት ይቅርታ መጠየቅ ካለብን የምንጠይቀው በዚህ ልክ አለማብራራታችን የመረጃ ክፍተት ፈጥሮ ኔጌቲቭ ኢነርጂው ሞልቶ ሊሆን ይችላልና እውነታውም ይሄ ነው፣ ምን ተገብረው ይሄ ነው። ከዚህ የተለየ ነገር ካለ ደግሞ የፈተና ጉዳይ የምንደብቀው አይደለም። ፈተናውም ልጆቹ እጅ ነው የሚገኘው፣ ወረቀት ነው እዛው ትተን ነው የምንመጣው። ፈተናው ምን ይመስላል ብሎ ትግራይ ላይ ምሁራን አሉ ገምግሞ ይሄ ፈተና አግባብነት የሌለው ነው ብሎ መተቻቸት፣ መነጋገር እንችላለን፣ ማስተካከል እንችላለን የሚለውን ይሄን እንዲይዙ ነው
ሁለተኛው ከእርማት በፊት ፈተናው ከተሰጠ በኋላ የፈተናው ቫሊዲቲ በሚል የትምህርት ባለሙያዎች ተሰብስበውበት እያንዳንዱን ጥያቄ እንደ ተማሪ ሆኖ ይገመግማሉ። ጥያቄዎቹ ላይ እንደው ችግር ብኖር ምናምን የመጀመሪያ አይገባም። ኢቨን እኛ እንደማይገባ እርግጠኛ እየሆንን ራሱ ከእኛ ውጪ ፈተና ዝግጅቱ ሂደት ውስጥ ያልተሳተፉ የሃይስኩል መምህራን፣ የዩኒቨርሲቲ መምህራን ይገቡና እኛ ትክክል ነው ብለን የሰጠነውን ፈተና ይገመግማሉ። ቫሊዴት ያደርጉና በተለያዩ ፓራሜትሮች ይገመግማሉ። ገምግሞ አይተው በዚህች ቃል ላይ በዚህች ጥያቄ ላይ ጉለት አለበት ያሉትን ሁሉ ከእርማት ሲስተሙ አውጥተን ትክክለኛ የሆነውን ጥያቄ ብቻ አርመን አስልተን የምንሰጥ መሆኑንም ይሄንን እንደ አሰራር ያለ አዲስ ገና ለትግራይ ክልል ይሄ ስለተፈጠረ የምንፈጥረው ሳይሆን እስካሁን እየሰራን ያለ አሰራርም እንዳለ እንድታወቅ በቀና ልቦናና በትህትና ለመግለጽ እፈልጋለሁ። አመሰግናለሁ ዶክተር፣ በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። ይህ ቲቢኤስ ኢንተርናሽናል ነው። የዛሬው እዚሁ አበቃን። በሚቀጥለው እስክንገናኝ ሰላም።